አብዛኛውን ሰው እያስቸገረ ያለው ደግሞ የቁስለት ነው አይደል? የአንጀት ቁስለት ምንም አይነት አደጋ ሲያጋጥምህ እጅ ላይ ልትቆረጥ ትችላለህ። ደም እንዳይፈስ ሲፈለግ ቁስለቱ ደግሞ የተለያዩ ኢንፌክሽኖች ፈጥሮ ወደ ሌላ ነገር እንዳይቀየር ከተፈለገ ይሄ ጎርጠብ ነው የሚባለው። ይሄ ተክል የአንጀት ውስጥ ቁስለትን ሳይቀር ያክማል። የአንጀት ቁስለትን በሙሉ ያክማል። ውጫዊ ደግሞ ተግባራዊ ይደረጋል። በርጥቡ ተወቅጠውና ጉዳት የደረሰበት ቦታ ላይ ታስርበታል። ተዘጋጅቶ ደግሞ ተፈልቶ አድርቀህ እንደ ሻይ ብትወስዳቸው የአንጀት ውስጥ ቁስለቶችን ሙሉ በሙሉ ያክማል። አሁን ላይ ይሄ እንግዲህ እየጠፋ መጥቷል በኬሚካል ርጭቱ ምክንያት። ስለዚህ አጋጣሚ ይሄ ግቢ በጣም ሀብታም ነው። ቢለዩ መልካም ነው። አሁን እንደ ቦታኒካል ጋርደን ተለይቶ ለብቻው ሁሉም ባንድ ነው ያሉ። ሁሉም ባንድ መገኘታቸው ልክ ነው ማለት አይደለም። መለየት አለባቸው። ለቁስለት ያልከው ይሄንን ነው? አዎ፣ ለአንጀትም ቁስለት አንጀት ቁስለት ይሆናል። አደጋ ሲያጋጥምህ በምንም አይነት ስለት ስትቆረጥ ይሆናል። የሀገራችን ወይራ ነው ይሄ። እንደ ሌሎች ዓለማት ፍሬ አይሰጥም። ግን ፍሬ ባይሰጠንም ውሃን ኒውትራል ለማድረግ ይጠቀሙበት ነበር እናቶቻችን። ፊልተር ያደርጋሉ አይደል? ውሃ ያጥናሉ ማለት በወይራ ነው የሚጣጥ። መዓዛ ጥሩ ስለሆነ ጉረሮ ውስጥ የሚወጡ የትኛውንም አይነት ቁስለቶች ለማከም ግን ቅጠሉ ይረዳል። ሜዲሲናል ፕላንት ነው ወይራ። አብዛኛውን ጊዜ እንደ ሀገር ስላልተጠቀምንበት እንደ ትልቅና እንደ ነባር ዛፍ ብቻ ነው የምናየው። ብዙ አይነት ጥቅሞች አሉት በሕክምናው ዘርፍ ራሱ። ጎጂ ነው ተብሎ ነው አይደል የሚታሰበው። ብዙ ጊዜ ከመምረር ውጭ ያለፈ ሌላ ነገር የለውም። ግን ነገር ሁሉ በልኩ ስለሆነ ስትወስድ በልኩ። ስለዚህ በሻይ መረረኝ ነው ያልክ አይደል አንተ? በሻይ አይደል ተጨምቆ ብቻ ነው። አንድ ስኒ ጭማቂ ቢሰጥ ሰውነትን ለማጽዳት ይረዳል። አንተ ነው